ሰንበተ ክርስቲያን የተቀደሰች ቀን ናት፣ የተባረከች ቀን ናት። ኋላም የምንነሳ በዚህ ቀን ነው። ክርስቶስም የሚመጣ በዚህ ቀን ነው እና በዕለተ ሰንበተ ክርስቲያን ከውስጥ ማስቀደስን ልመዱ። የሰው ልጅ በረከት አለው። ቤተ ክርስቲያን ቢያንስ እንኳን የሚታይ 5 በረከት ትሰጠናለች። የሚታይ አይናችን ስዕሉን የመድኃኔዓለምን ስዕል አይቶ ይባረካል። ይሁን አይናችን በዚህ ነው የሚባረከው። እግራችን ከሱ መቅደስ በመቆሙ ደግሞ ይባረካል። እጃችን ወደ መቅደስ ውስጥ በመዘርጋቱ ይህን ሕንፃውን በመዳሰሱ ይባረካል። ጆሮአችን ቅዳሴውን በመስማት ይቀደሳል። አፍንጫችን ዕጣን ሽቶ ይባረካል። ይህም በረከት የምናገኘው ከውስጥ ማስቀደስ መልመድ ነው። እናቶቻችንም እንዲሁ ዝም ብላችሁ ጠዋት እየሮጣችሁ ልጅ ታቅፋችሁ አምታችሁ አታቁሩ። ከውስጥ ነው ይዛችሁ ማስቀደስ፣ ቀድሞ መምጣት ነው። ይህንን በእርግጥ ደግሞ አይፈረድም። ሌባውን ቀማኛውን በስቷል። ይህን እንግዲህ ተጠንቀቀን ደግሞ ራሳችንም ብዙ እየሆናችሁ ነው። መንግስትም ቢጠብቀን ጥሩ ነው። እግዚአብሔርም ይጠብቀናል። በእርግጥ መንግስትም ቢጠብቀን እግዚአብሔር ጠብቀን ነው የምንለው። ምክንያቱም ለመንግስትም ኃይል የሚሰጥ ማን ስለሆነ እና እናንተም ብዙ እየሆናችሁ ኑ ሌሊት ወባይሉን ምኑን ደግሞ እዚያው ተውት።